የሶማሌዎች ኋላ ቀር የጎሳ ፖለቲካ አፍሪካውያንን አንገት ማስደፋቱ ታውቋል። ምንድነው የሆነው? በሚኒያፖሊስ ሚኒሶታ የሚኒሶታ ከተማን የሚመራ የከንቲባ ምርጫ ኖቬምበር 4 ላይ ተከናውኖ ነበርና ይሄ የምታዩት ሶማሊያዊ ኦማር ፋቴህ የሚባልና ሁለት ጊዜ ተከታታይ የሚኒያፖሊስ ከተማ ከንቲባ ሆኖ የመራ ያለው የአይሁድ ዘር ያለው ጃኮብ ፍሬ ሁለቱ ተወዳድረው ይሄኛው ሶማሌ ይሸነፋል ማለት ነው። ጃኮብ ፍሬ ማለት በጣም ልቅ የሆነ ሊበራል፣ ግብረ ሰዶማዊነት፣ ትራንስጀንደር፣ ክላይመት ምናምን የሚባለው ሁሉ በቃ ጽንፍ የሚባል የሊበራሊዝም አቀንቃኝ ነው ጃኮብ ፍሬ አይሁዳዊው ማለት ነው። ይሄ ደግሞ በሚኒሶታ ውስጥ ጃኮብ ፍሬ ሰንተሪስት ነው የሚባለው፣ ይሄ ደግሞ ፋር ሌፍት ነው። እንግዲህ አስብ፣ ጃኮብ ፍሬ ሰንተሪስት ሆኖ ይሄ ሰውዬ ሶማሌው ፋር ሌፍት ከተባለ ምን ማለት ነው? ከእንስሳ ጋር መጋባት ይፈቅዳል፣ ከእንጨት ጋር መጋባት ይፈቅዳል፣ ከወፍ ጋር መጋባት ይፈቅዳል ምናምን ማለት ነው። ኦኬ፣ ወደ ጎሳው ልመለስ። ምንድነው የተፈጠረው? ሶማሊያዎች በሁለት ጎሳ ተከፈሉ። ይሄኛው የዳሮድ ጎሳ አባል ነው። ይህንን ደግሞ በግልጽ ወጥታ ስትደግፍና ምርጫውን ስትቀሰቅስ የነበረችው ወንድሟን አግብታ አሜሪካ የገባችው አለች። የአሜሪካ ኮንግረስ አባል የሆነችው ኢያን ኦማር የምትባል ማለት ነው። ኢያን ኦማር እና ይሄ ልጅ የዳሮድ ጎሳ ናቸው። ይህንን የዳሮድ ጎሳ ፖለቲካ ነው ይዞ የመጡት። ኦኬ፣ የዳሮድ ጎሳ ከሚመራ እዚህ ጋር አንገታችን ላይ ብላዋ አስቀምጡልን የሚሉ የሶማሌ ጎሳዎች ተነሱ ማለት ነው። የሚመራ በማን ቢሆን ጥሩ ነው? በቀድሞ በኢያን ኦማር ባለቤት አህመድ ሄርሲ የሚባል የሀዊዬ ጎሳ አባል ጃኮብ ፍሬ የሶማሌዎችን ድምፅ እንዲያገኝ የሀዊዬን ጎሳ እየመራ ቅስቀሳውን ያደረገው ሚኒያፖሊስ ለማን ነው? አህመድ ሄርሲ እና የሀዊዬ ጎሳ ከፍተኛ የሆነ የሶማሌዎችን ድምፅ ይዞ ወደ ጃኮብ ፍሬ ጋር ገባ። ይሄኛውን ሰውዬ ደግሞ ኢትዮጵያውያን ሊበራሎች ከምስራቅ አፍሪካ የመጡ እና የዳሮድ ጎሳ ተመረጡ ማለት ነው። አህመድ ሄርሲ የቀድሞ የኢያን ኦማር ባል ሲናገር የሰማው ነበርና በዚህ አናቆምም፣ የኮንግረስ ምርጫ ላይ ተሳትፈን ኢያን ኦማርን ይቺ የዳሮድ ጎሳ አባል ከኮንግረስ እናባረታለን እያለ ነው። አያችሁ፣ አፍሪካውያን አንገታቸውን የደፉት ጥቁር በሚል እንኳን አንድ ላይ ተሰባስበን ስንመጣ እናንተ እንኳን በሶማሌነት መሰባሰብ አቃታችሁ። ለጥቁሮች መሳቂያ መሳለቂያ ነው የሆነው ይሄ ኋላ ቀር ጎሰኛ ሶማሌ ማለት ነው። ይሄ ሶማሌን ያፈረሰ ምስራቅ አፍሪካን እያፈረሰ ያለ አፍሪካን እያፈረሰ ያለ ጎሰኝነት፣ ጎጠኝነት በሙሉ ተሰባስቦ በእነዚህ ሰዎች አሜሪካ ማዕከል ገብተዋል። አሜሪካንም ደሴም ጎሳዊነት ነው እየመራ ያለው። ሶማሌ እንግዲህ ሙስሊም ነው፣ ሶማሌ ነው፣ ከፍ ሲል ጥቁር ነው። አንድ መሆን ከብዶት ዳሮድ እና ሀዊዬ ተብሎ የአፍሪካ ውርደት፣ የጥቁር ህዝብ ውርደት የሶማሌ ጎሳ